እሺ ፓስፖርት እያላችሁ እስከ ዛሬ ከሀገር ወጥታችሁ ማታውቁ ሰዎች እንዴት ናችሁ? ማማዬ እንዴ ፓስፖርቱን ተጠቀሙበት እንጂ ተንቀሳቀሱበት፣ ወዝ በሉበት እንጂ ምንድነው እንዴ? ጠዋት ወጥተሽ ተሰልፈሽ ተጋፍተሽ ያወጣሽውን ፓስፖርት እያሳደሱ ቁጭ ማድረግ ተገቢ ነው እንዴ ማማዬ? ይህንን ቪዲዮ ፓስፖርት እያለው እስከ ዛሬ ከሀገር ንቅንቅ ብሎ ለማያውቀው ጓደኛ ላክለት። ባባ ተንቀሳቀስ እንጂ ፍላይት አድርግ እንጂ ምንድነው? ለእናንተ ማህበር እንክፈት እንዲ ከሀገር ወጥተው የማያውቁ አዋላት ብለን እንመዝግባችሁ እንዲ። ግዴለም ታሪክ ሊለወጥ ነው። ኮፕ እንግዲህ አሜሪካ ላይ የሚካሄደውን የዓለም ዋንጫ አሜሪካ ድረስ ሄዳችሁ እንድታዩ የሚያደርግ ቆንጆ ድል ለእናንተ አዘጋጅተዋችኋል። ከእናንተ የሚጠበቀው ነገር በኮፕ እንግዲህ ቪዛ ካርድ ግብይት መፈጸም፣ ትራንዛክሽን ማካሄድ ብቻ ነው። በዚች ቪዛ ካርድ እንግዲህ ብዙ ጊዜ ትራንዛክሽን ስታደርጉ፣ ግብይት ስትፈጽሙ አሜሪካ የመሄድ ቻንሳችሁ ከፍ አለ ማለት ነው። እናንተ ሻንጣችሁን አዘጋጁ። ሌላውን ነገር ኮፕ አለላችሁ። እዛው እንገናኝ አሜሪካ።